9 ሚሊዮን ለሚጠጉ ሰዎች ድጋፍ ለማድረግ ተጨማሪ 13 ቢሊዮን ብር ያስፈልጋል ተባለ። የአደጋ ስጋት አመራር ኮሚሽን ለ8.8 ሚሊዮን የማህበረሰብ ክፍሎች ድጋፍ ለማድረግ ተጨማሪ 13.4 ቢሊዮን ብር እንደሚያስፈልገው ገለጸ። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ የሰላም ስምምነት መፈረሙን ተከትሎ ወደ ትግራይ ክልል በአራት አቅጣጫዎች እርዳታ እየገባ መሆኑንም አስታውቋል። ኮሚሽኑ ይህንን ያስታወቀው የ2015 ዓ.ም እቅድና የሩብ ዓመት አፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የአደጋ ስጋት አመራር ኮሚሽን ዋና ኮሚሽነር ዶክተር ሽፈራው ተክለማርያም ለቋሚ ኮሚቴ ያቀረቡት ሪፖርት ተቋሙ እየሰራው ያለውን ዋና ተግባራትንና ተግዳሮቶችን ያካተተ ነው። ኮሚሽነር ሽፈራው በዚሁ ሪፖርታቸው በኢትዮጵያ በአሁኑ ወቅት ድጋፍ የሚያስፈልጋቸው ሰዎች ብዛት 21.2 ሚሊዮን መሆኑን ለቋሚ ኮሚቴው አባላት ተናግሯል። ከነዚህ ድጋፍ ፈላጊዎች ውስጥ 11 ሚሊዮን ገደማ የሚሆኑት የሚደገፉት በአጋር ድርጅቶች መሆኑን የገለጹት ኮሚሽነሩ 9.9 ሚሊዮን የሚሆኑት ደግሞ በመንግስት በኩል እርዳታ እንደሚቀርብላቸው አስረድተዋል። በሁለቱም በኩል ያለው ፍላጎትና የሚቀርበው የሀብት መጠን እኩል አይደለም። ይህም ተደራሽነት ላይ የራሱ ችግር አለው ሲሉ በመንግስትም ሆነ በአጋር ድርጅቶች በኩል ድጋፍ የሚሹ ሰዎችን ፍላጎት ማሟላት አለመቻሉን ለቋሚ ኮሚቴው አብራርተዋል። በተያዘው በጀት ዓመት የመንግስትን ድጋፍ የሚሹ 8.8 ሚሊዮን ተረጂዎች እንደሚኖሩ የጠቆሙት ዶክተር ሽፈራው ለዚህ የሚያስፈልግ እጃችን ላይ 6 ቢሊዮን ብር አካባቢ አለ ብለዋል። ለተረጂዎቹ ድጋፍ ለማድረግ ተጨማሪ 13.2 ቢሊዮን ብር እንደሚያስፈልግ የጠቀሱት ኮሚሽነሩ ይህንን ገንዘብ ለማግኘት ከሚመለከታቸው ጋር አብረን እየሰራን ነው ሲሉ ተናግረዋል። ኮሚሽኑ በሚፈለገው መንገድ ሀብት መሰብሰብ አለመቻሉ ተቋሙን እየፈተኑ ካሉ ጉዳዮች መካከል አንደኛው መሆኑን ዶክተር ሽፈራው በሪፖርታቸው አንስተዋል። በአደጋ ስጋት አመራር ኮሚሽን የሩብ ዓመት ሪፖርት የተነሳው ሌላው ተግዳሮት የጋሸበ የእርዳታ ጥያቄ መኖር ነው። በሀገሪቱ የተለያዩ አካባቢዎች ያሉ የጸጥታ ችግሮችን በዶክተር ሽፈራው ሪፖርት ላይ እንደ ችግር ተጠቅሷል። የጸጥታ ችግሮች እርዳታን በወቅቱ እንዳይደርስና እርዳታ የሚያደርሱ ተሽከርካሪዎች ድጋፉን እስከ ጣቢያ እንዳያቀርቡ አድርጓቸዋል ብሏል። ኮሚሽነር ሽፈራው ሪፖርታቸውን ካቀረቡ በኋላ የፓርላማው ቋሚ ኮሚቴ አባላት የራሳቸውንና ከህዝብ የተሰበሰቡ ናቸው የተባሉ ጥያቄዎችን አቅርቦላቸዋል። በህዝብ የቀረቡ ናቸው የተባሉ አብዛኞቹ ጥያቄዎች በግጭት በተጎዱት አካባቢዎች እርዳታ ተደራሽ ለማድረግ እየተከናወኑ ያሉ ስራዎችን የተመለከቱ ናቸው። በፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የተዘጋጀውን ጥያቄ በንባብ ያሰሙት ዶክተር የሺመብራት መንገሻ የተባሉት የፓርላማ አባል በጦርነቱ ለተጎዱ አካባቢዎች በተለይም ለትግራይ ክልል የሚቀርቡ አስቸኳይና ሌሎች እርዳታዎችን በተመለከተ ማብራሪያ እንዲሰጣቸው ጠይቀዋል። ኮሚሽነር ሽፈራው ለዚህ ጥያቄ በሰጡት ምላሽ በአሁኑ ወቅት በአራት መንገዶች ወደ ትግራይ ክልል እርዳታ እየገባ መሆኑን ገልጸዋል። ዶክተር ሽፈራው እርዳታ እየተጓጓዘባቸው ከሚገኙ መንገዶች አንደኛው የሰመራ አባላ መንገድ መሆኑን ተናግረዋል። በጎንደር ሁመራ አድርጎ ወደ ትግራይ ክልል የሚገባው መስመር ደግሞ ሁለተኛው ነው። ይህ መስመር ሽሬ፣ ሽራሮ፣ አክሱም እና አድዋ ድረስ የሚዘልቅ ወደ ውስጥ የሚገባ መሆኑን ዶክተር ሽፈራው በማብራሪያቸው አስረድተዋል። ወደ ትግራይ እርዳታ እየተጓጓዘበት ያለው ሶስተኛው መንገድ የጎንደር አዲ አርቃይ ማይጸብሪ መስመር እንደሆነ ዶክተር ሽፈራው ገልጸዋል። አራተኛው መስመር ደግሞ ከወልዲያ በቆቦ በኩል ወደ አላማጣና ኮረም የሚሄድ መሆኑን ጠቅሰዋል። የአደጋ ስጋት አመራር ኮሚሽን ከትግራይ ክልል በተጨማሪ አጎራባች በሆኑት የአማራና አፋር ክልሎችም በተመሳሳይ እርዳታዎችን እየላኩ መሆኑን ዶክተር ሽፈራው ተናግረዋል።
በሶስቱም ክልሎች አንድ ላይ 1.5 ሚሊዮን የማህበረሰብ ክፍሎችን የሚሸፍን ድጋፍ ተደርጓል። አሁንም እየተደረገ ነው ብለዋል። በእነዚህ አካባቢዎች የሚያጋጥመው የስነ ልቦና ቁስል እጅግ በጣም ከፍተኛ ነው ያሉት ኮሚሽነሩ በዘላቂነት የስነ ልቦና ድጋፍ ሊሰራ እንደሚገባ አስተውለናል ብለዋል። ይህ በእንዲህ እንዳለ ከ740 ሺህ በላይ የሚሆኑት ከተለያዩ የኦሮሚያ አካባቢዎች ተፈናቅለው የሚገኙ ዜጎች የሰብአዊ ድጋፍ እርዳታን ካገኙ ከ2 ዓመት በላይ ማስቆጠራቸውን ዓለም አቀፉ የሰብአዊ ተራድኦ ድርጅት ኦቻ ሰሞኑን ባወጣው መግለጫው አትቷል። እንግዲህ ውድ አድማጭ ተመልካቾቻችን የፍንፍኔ መልቲሚዲያ የዩቲዩብ ቻናል ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ